በለቅሶ የዘራሁትን በደስታ ነው እያጨድኩት ያለሁትና ህይወቴ ውስጥ ብዙ ነገር አሳልፌያለሁ። ብዙ ነገር አሳልፌያለሁ ህይወቴ ውስጥ ምናምንና እዚህ የትም ደርሼ ላይሆን ይችላል። ለእኔ ግን 5 ዓመት ከ5 ዓመት በፊት ከነበርኩበት ናሆም ፎንቲ እና አሁን ካለው ናሆም ፎንቲ የአሁኑ ለእኔ በጣም ዋጋ አለ። እንደዚህ ሆናለሁ ብዬ ማርለም ላይቭ የገባሁት ምናምን ግን በቃ አመሰግናለሁ። በጣም ነው የማመሰግነው። እግዚአብሔርም በጣም ነው የማመሰግነው። ይቅርታ አንበኝ መቆጣጠር አልቻልኩም። ጌታን ይቅርታ። ላይቭ ላይ ማልቀስ ፈልጌ አይደለም፣ ግን በቃ እኔ እንጃ ስሜት ሆንኩ ሰወራ። እኔ እንዳከበራችሁኝ እግዚአብሔር ያክብራችሁ። በጣም 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 ነው የማመሰግነው። በጣም ነው የማመሰግነው። በቃ በጣም 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 ሁሉንም ኢትዮጵያውያን፣ ኤርትራውያን እግዚአብሔር ያክብራችሁ። እግዚአብሔር ይስጣችሁ። ላሳያችሁኝ ነገር፣ ለሰጣችሁኝ ክብር፣ ለሁሉም ነገር እግዚአብሔር ይስጣችሁ። በጣም ነው የምወዳችሁ እግዚአብሔር